ስለዚህም ቪራንድራ የጠየቀው ጥያቄ ልክ ሊሆን የሚችለው የፍቅር የንቃተ ህሊና ከፍታ የጠራ ደረጃ ካልተረዳው ብቻ ነው። እንደ ኤቨረስት ተራራ ጫፍ ከላይ ያለው የመጨረሻ ጥጉ በከፊል እንኳን ብታየው ኖሮ ይህ ጥያቄ ፍጹም አስፈላጊ በሆነብህ ነበር። ንቃት ከፍቅር የበለጠ ከፍተኛ ዋጋ አለ ወይ ብለህ ጠይቃል። ከፍተኛ እንዲሁም ዝቅተኛ የሚባል የሆነ ነገር ጨርሶ የለውም። እውነቱን ለመናገር ሁለት ዋጋ ያላቸው ነገሮች አብረው አይኖሩም። ያሉት ሁለት ጫፍ የሚደርሱ ናቸው። የመጀመሪያው የንቃት እና የተመስጦ መንገድ ሲሆን አሁን የቡድሃና የዜን መንገድ እያለን የምንጠራው ማለት ነው። ሁለተኛው ደግሞ የፍቅር መንገድ ነው። ይህኛው ራሱን እና ጊዜን ለፍቅር የሚሰዋ የተሰጠ እና የታላቁ የጌታችን መድኃኒታችን የክርስቶስ መንገድ ነው። ስትጀምራቸው አካባቢው እነዚህ ሁለት መንገዶች ይለያያሉ። መምረጥ ያለባችሁ እናንተ ናችሁ። ነገር ግን